ለምንድን ነው መጠየቅ ያቆምነው? ጌታ ኢየሱስን ከምታምን መንፈስ ቅዱስ በውስጧ ካደረ የእግዚአብሔር ቤተ መቅደስ ከሆነች ሴት ላይ አጋንንት አለብሽ ተብላ ጭንቅላቷን ይዘው እየጮሁባት ሺህ ሰው ባለበት መካከል ከቸርች ሲያስወጧት ስናይ ለምን መጠየቅ አቆምን? ለምን እቺ ሴት የእግዚአብሔር ልጅ ናት፣ በክርስቶስ የምታምን ቦርን አጌን ክርስቲያን ናት፣ እንዴት አጋንንት ይኖርባታል ብለን ለምን አላስጣልናትም? ሺህ ሰው መሀል ስትዋረድ ስናይ ለምን? አንድ ሽማግሌ የእግዚአብሔርን ፊት ፈልጎ ቸርች መጥቶ አንድ ሰው አስቁሞት ሚስቴ የታለች ሲለው ሚስቴ ቤት ናት ሲል ሚስት ናት ሚስቶች ነው ያሉት ብሎ በማይክ ህዝብ ፊት ሲያዋርደው ሰውየው ነው በፍጹም እኔ ከሚስቴና ከልጆቼ ውጭ ማንንም አላቅም ብሎ ሚስት ይህንን አይታ ስትጎዳ ስናይ ለምን አንጠይቅም? ጳውሎስ በልሳን ስትናገሩ መተርጎም አለበት፣ አለበለዚያ የማያውቁ ሰዎች በጉባኤያችሁ ቢገቡ እብዶች ይሏችኋል፣ ታሰናክሏቸዋላችሁ እያለ እኛ ግን በማይክ እንደፈለግን ልሳንን ስንደልቅ ለምን አንጠይቅም? ለምን አንጠይቅም? ታውቃለህ፣ ሰዎች በመድረክ ፊት ተደርድረው እፍ ሲባልባቸው ሲወድቁ ምን እየሆነ ነው ብለን ለምን መጠየቅ አቆምን? ለምንድን ነው የምንወድቀው? ለምንድነው ነው? ሰው ወድቆ ሲነሳ ምን ይሆንበታል? አየህ፣ እነዚህን ከጠየቅን በመንፈስ ቅዱስ ስራ አታምኑም እንባላለን፣ ግን እናምናለን። በመንፈስ ቅዱስ ስራ እናምናለን፣ በመንፈስ ቅዱስ አገልግሎት እናምናለን። ግን ይሄ ከመንፈስ ቅዱስ እንዳልሆነ ልባችን ያውቃል፣ ግን እንፈራለን፣ አንጠይቅም። የምናደርጋቸው ብዙ ነገሮች መጽሐፍ ቅዱሳዊ አይደሉም። አየህ፣ ሰው በኃጢአት ተገኘ ተብሎ ሰው ሁሉ በድንጋይ ሲወግሮ ስናይ ለምንድን ነው ማንሸፍናቸው? ወጋሪውም ኃጢአተኛ አይደል ወይ? መምከር ነው፣ ቅጣት ነው መጽሐፍ ቅዱሳዊ። ብዙዎች በቤተ ክርስቲያን ምክንያት ሲሰበሩ ስናይ ለምን አንጠይቅም? ክርስቶስ በመስቀል ላይ ተፈጸመ ሲል እነዚህንም ሰዎች እንደሚያጠቃልል እያወቅን እነሱ በሰሩት ሳይሆን ክርስቶስ ባደረገው እንደምንጸድቅ እያወቅን ለምን ዲፌንድ አላደረግናቸው? ለምን አንጠይቅም? ምንም ባይመስለንም ባይገርመንም ለምንድን ነው ከመድረኩ ፊት ለፊት ያለው የአገልጋዮቹ ወንበር ሶፋ ሆኖ የሰጪው ምዕመን ወንበር ፕላስቲክ የሆነው? አይገርመንም፣ ችግር የለውም ፕላስቲክም ቢሆን። ግን ለምን አንጠይቅም? ሰዎች አስራት ካልከፈላችሁ ባንክ ያለው ብራችሁ በሙሉ ይጠፋባችኋል፣ አትባረኩም ሲባሉ፣ ገንዘብ ካልሰጣችሁኝ አትባረኩም ሲባሉ ለምን አንጠይቅም? አስራት በአዲስ ኪዳን አለ እንዴ? አስራት በብሉይ ኪዳን ጊዜ እግዚአብሔር ናሽናል ከቨነንት ለእስራኤል በነበረው ጊዜ ብቻ አልነበር ወይ? ሌዊ ስለማይሰራ 11 ነገድ እየሰራ 10% ለሌዊ ይስጥ የተባለው ለየትኛው ሌዋዊ ነው አሁን የምንሰጠው? አሁን ስጡ የተባልነው በልግስና አይደል ወይ? ለምን አንጠይቅም? ችል ማለት መልካም